ወርቅና ብርን ሰደቃ ከምታወጡ የሚሻል ነገር ልንገራችሁ ከስራዎቻችሁ የተሻለውን ስራ ልንገራችሁ ከሙሽሪኮች ጋር ጦርነት ገጥማችሁ ሃይማኖታዊ ጦርነት ላይ አንገታችሁን ከሚያወርዱ አንገታቸውን ከምታወርዱ የተሻለ ዒባዳ ልንገራችሁ ደረጃችሁን ጀነት ላይ ከፍ ዱንያም ላይ ከፍ የሚያደርግ ስራ ልንገራችሁ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ አላ ኡነቢኡኩም ቢኸይሪ አዕማሊኩም ከስራዎቻችሁ የተሻለውን ስራ ልንገራችሁ እየሰራችሁት ነው ያላችሁት ግን የበለጠ ልትጎለብቱ ዘንዳ የተሻለውን ስራ ልንገራችሁ ወአዝካሃ عند መሊኪኩም ወደ ጌታችሁ በምትሄዱበት ጊዜ ደግሞ ጥርት ብላ ጥሩ ዋጋ የምታስከፍል ስራ ልንገራችሁን ወአርፈዒሃ ፊ ደረጃቲኩም ደረጃችሁን ጀነት ላይ ከፍ ዱንያም ላይ ከፍ የሚያደርግ ስራ ልንገራችሁን አሉ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ثم قال خير لكم من أن تنفقوا الذهب والورق ወርቅና ብርን ሰደቃ ከምታወጡ የሚሻል ነገር ልንገራችሁ ከሙሽሪኮች ጋር ጦርነት ገጥማችሁ ሃይማኖታዊ ጦርነት ላይ አንገታችሁን ከሚያወርዱ አንገታቸውን ከምታወርዱ የተሻለ ዒባዳ ልንገራችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንዳ የተወደደን ስራ ልንገራችሁ ያሏቸው ጊዜ قالوا بلى يا رسول الله አዎ ነገሩንማ ያሏቸው ጊዜ قال ذكر الله الله جل وعز ማሰብ ማስታወስ ذكر ሲባል اخواني እኛ ጋር የተሳሳተው አመለካከት ሱብሃንአላህ አልহামዱሊላህ ኢላሃ ኢላላህ ወአስተግፊሩላህ اللهم صل على محمد ብቻ ይመስል ነው ذكر ጥቅል ሆኖ በዚህ ደረጃ አጅር ያስከፈለው ስትሸጥም እዝኩሩላህ ስትገዛም አላህን አስታውስ ስተኛም አላህን አስታውስ የሆነ ነገር ለመስራትም ስታስብ አላህን አስታውስ የሆነ ነገር ለመናገርም ስታስብ አላህን አስታውስ ይሄን በመናገሬ አጅር ወይስ ይሄን በመስራቴ ቅጣት ስለሚለው አስታውስ የትኛውም ህይወትህ ላይ ዚክር እንዳይለይ ለዚህ ነው